ሰላም እንኳን ወደ ፕሪንስ የዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮአችን የምናየው ስለ ትሬዲንግ ጆርናል ይሆናል ማለት ነው። በዚህ ቪዲዮ የምናያቸው ነጥቦች የትሬዲንግ ጆርናል ጥቅም፣ ትሬዲንግ ጆርናል ስናደርግ የምናስገባቸው ኤሌመንቶች፣ እንዲሁም ደግሞ ትሬድ ጆርናል እንዴት አናላይዝ እናደርጋለን፣ እንዲሁም ደግሞ በመጨረሻ የትሬዲንግ ጆርናል ቲፖችን እንነጋገራለን። ወደ መጀመሪያው ርዕሳችን ስንሄድ ትሬዲንግ ጆርናል ምን ማለት ነው? ትሬዲንግ ጆርናል ማለት ትሬደር የሚጠቀሙት ቱል ነው። ይሄ ቱል ደግሞ ጥቅሙ ምንድነው? ትሬድ ሲያደርጉ ያጋጠሟቸውን ነገሮች በሙሉ የሚጽፉበት ነው። ሲምፕሊ የትሬደሮች ዲያሪ ማለት ነው። ትሬዲንግ ጆርናል ላይ ኤቭሪቲንግ ያጋጠማቸውን ነገር ነው የምትጽፉት። ትሬዲንግ ጆርናል በዋነኝነት መሄድ ባለብን መንገድ እንድንሄድ ይረዳናል። ምናልባት አሁን ያለንበትን መንገድ ላናውቅ እንችላለን፣ ግን ትሬድ ጆርናል ካደረግን በኋላ በተረጋጋ መንገድ እንደ ሶስተኛ ወገን ሆነን ትሬድ አችንን ስናየው ያለንን ስህተት እናያለን። ያለንን ፐርፎርማንስ በሙሉ አናላይዝ አርገን ማሻሻል ያለብን ነገሮች በሙሉ በቀላሉ እንድናሻሽል ያደረገናል። ግን ትሬድ እያደረግን ሁሉንም ነገር እንማራለን ብንል በጣም ከባድ ነው ያለ ትሬዲንግ ጆርናል ማለት ነው። ዲሲፕሊን የሆነ ትሬደር ወይም ፕሮፊቴብል የሆነ ትሬደሮች ትሬዲንግ ጆርናል ይይዛሉ። የሚይዙበት ዋነኛው ምክንያት ደግሞ የመጀመሪያው ዲሲፕሊን ለመሆን ነው። እንደነገርኳችሁ ማርኬቱ ላይ ኮንሲስተንስ የሆነ ነገር ስታሳርፉ ማርኬቱን በተመሳሳይ እናንተ ላይ ኮንሲስተንስ የሆነ ነገር ሪዛልት ይሰጣችኋል ማለት ነው። ወደ ሁለተኛው ርዕሳችን ስንሄድ ትሬድ ጆርናል ማድረግ ለምን ይጠቅማል የሚለው ነው። የመጀመሪያው ፕሮግረሳችንን እና ጎላችንን ሞኒተር ማድረግ ነው። በምን አይነት ሁኔታ እየሄድኩ ነው? መሄድ ባለብኝ መንገድ ሁኔታ እየሄድኩ ነው ወይ? ወደ ጎሌ ቀርብ ያለው ወይ? ጎሌን አሳክቻለሁ ወይ? የሚሉትን ነገሮች በሙሉ ለመቆጣጠር ይረዱናል። ሁለተኛው ደግሞ ሰክሰስፉል የሆነ ስትራቴጂ ለማወቅ ይረዱናል። ብዙ አይነት ሞዴል ሊመጡላችሁ ይችላል። ብዙ አይነት ሞዴል ሊፈጥሩ ትችላላችሁ። ከነዛ ሞዴሎች ውስጥ የተሻሉ የቱ ነው የሚለውን ለማወቅ ጀስት ፎከሳችሁ ገንዘብ ላይ ብቻ መሆን የለበትም። ጆርናል አድርጋችሁ ትይዙና በኋላ ሳይኮሎጂ እነዚህ ስትራቴጂ ላይ እንዴት ነበረ? ምን ያክል ሰራሁበት? በቀላሉ ይሄን ነገር ማሻሻል ይችላለሁ ወይ? ይሄን ነገር የሚስተካከል ነው ወይ? ጥሩነቱ ምንድነው? መጥፎነቱ ምንድነው? የሚለውን ሙሉ ነገሩን ማወቅ ትችላላችሁ። ትሬድ ጆርናል የምታደርጉ ከሆነ የግድ ትሬድ ብቻ ስታደርጉ ብቻ መሆን የለበትም። በአክሴስ ስታደርጉ ጆርናል ማድረግ ትችላላችሁ። እዛ ላይ ጆርናል ያደረጋችሁትን ኤቭሪቲንግ ሁሉም ነገር አለ። ስለዚህ እዛው ቦታ ላይ እንደሆናችሁ ነው ትሬድ ጆርናላችሁን ስታነቡ የሚሰማችሁ ማለት ነው። ስለዚህ በቀላሉ ስህተቶችን ማረም ትችላላችሁ ማለት ነው። ከዛ ሲቀጥል ደግሞ የቱ ጋር ነው ማሻሻል አለብኝ የሚለውን ነገር ለማወቅ ማለት ነው። ኢምፕሩቭ ኤሪያ የምንለው ስህተታችን የቱ ጋር ነው? ሳይኮሎጂ ላይ ነው ወይ? ሪስክ ማኔጅመንታችን ነው ወይ? ስትራቴጂ ላይ ነው ወይ የሚለውን ነገር በቀላሉ እንድንረዳ ያደርገናል። ስትራቴጂ ከሆነ ስትራቴጂ ምኑ ጋር ነው ስህተቱ? ፒዲአር ሲጠቀም ነው ፒዲአር መጠቀም የለብኝም ወይስ ፌብራሊ ጋፕ መጠቀም ከሌለብኝ መጠቀም የለብኝም ማለት ነው። ሪጀክሽን ብሎክ እንደ ፒዲአር እየተጠቀምኩ ሉዝ የማረግ ከሆነ እሱ ማቆም መቻል አለብኝ። ስለዚህ ጆርናል የማረግ ከሆነ እነዚህን ሁሉ አንድ ሰው ሪጀክሽን ብሎክ እንደ ፒዲአር ሲጠቀም አጠቃላይ ከሚያገኘው ኢንካም ቶታል ኦልሞስት በቃ አቬሬጅ ኔጌቲቭ የሚሆን ከሆነ ያን ነገር ለሱ ጥሩ አይደለም። ስለዚህ ይህን ነገር መለየት የሚችለው ኤቭሪቲንግ ጆርናል የሚያደርግ ከሆነ ነው። ጆርናል የሚያደርግ ከሆነ ኢንካም ማስተካከል ይችላል፣ ስትራቴጂ ማስተካከል ይችላል፣ ኤቭሪቲንግ ማስተካከል ይችላል ማለት ነው። እንዲሁም ደግሞ ዊን ሬትን ኢንካማችሁን መጨመር የምትችሉት በሁለት መንገድ ነው። የመጀመሪያው መሻሻል ያለብንን ነገሮች በመጨመር ነው። ሁለተኛው ደግሞ እናንተን የሚጎራችሁን ነገሮች በመቀነስ ነው። እነዚህን ነገሮች አይዴንቲፋይ ለማድረግ ደግሞ ጽፋችሁ በተረጋጋ አይምሮ ማጥናት ስትጀምሩ ነው ማለት ነው። ሌላኛው ደግሞ ትሬዲንግ ፕላን ዲቨሎፕ እንድናደርግ ነው የሚጠቅመው ትሬድ ጆርናል ማለት። ትሬዲንግ ፕላን በውስጡ ብዙ ነገሮችን ይይዛል።
ብለናል። ስለ ሪስክ ማኔጅመንት፣ ስለ ሳይኮሎጂያችን ኤቭሪቲንግ ልናደርጉ ያሰብናቸው ነገሮች አካሄዳችንን ትሬዲንግ ፕላን ላይ ይኖራሉ። ጆርናል የምናደርገው ደግሞ ኤቭሪቲንግ ነው። ቅድም እንደነገርኳችሁ ትሬዲንግ ፕላን ላይ ማሻሻል ያለብን ነገሮች ካሉ ትሬዲንግ ፕላናችን እንድናሻሽል ትሬዲንግ ፕላን ማውጣት ካለብን ደግሞ የተሻለውን ስትራቴጂ የተሻለውን ሪስክ ማኔጅመንት መርጠን ትሬዲንግ ፕላናችን ላይ ማዘጋጀት እንችላለን ማለት ነው። ከዛ በመቀጠል ደግሞ ዲሲፕሊን እንድንሆን ይረዳችኋል ማለት ነው። አንደኛው እናንተ ትሬዲንግ ጆርናል ኮንሲስተንስ የሆነ ነገር የምታሳረፉ ከሆነ ሁሌ ትሬዲንግ ጆርናል የምታደርጉ ከሆነ ጭንቅላታችሁ ራሱ ያለውን አፕሮች ያስተካክላል ማለት ነው። ምክንያቱም ያን ነገር በተደጋጋሚ ተነግሮታል። ሁለተኛው ደግሞ እናንተ ኮንሲስተንስ የሆነ ነገር ነው እዛ ላይ ያሳረፋችሁት። ስለዚህ አውትካማችሁ ኮንሲስተንስ ይሆናል ማለት ነው። ሌላኛው ደግሞ ከትሬዶቻችሁ እንድትማሩ ነው። ብዙ ትሬደሮች በብዛት ከሚማሩባቸው ነገሮች መካከል አንዱ ትሬዲንግ ጆርናል ነው። ማንኛውም ሰው ከሚጽፈው መጽሐፍ፣ ማንኛውም ሰው ከሚሰራው ቪዲዮ በላይ ይሄ ትሬዲንግ ጆርናል ይጠቅማል ማለት ነው። በአሁኑ ሰዓት ብዙዎች እያስተማሩ ነው ያሉት። ከየትም አምጥተው አይደለም እነዚህ ሰዎች የሚያስተምሩት። አንደኛው ከሌላ ሰው ተምሮ ነው። ያ ሰው ደግሞ ሊማር የሚችለው ከትሬዲንግ ጆርናል ነው። ከትሬዲንግ ጆርናል ካረገው ነገር ነው ማለት ነው። ስለዚህ ከትሬዶቻችን አንደኛው ሊማሩበት ከሚችሉት ነገር አንዱ ትሬድ ጆርናል ማድረግ ነው ማለት ነው። ከዛ በመቀጠል ደግሞ የብዙዎች ጥያቄ የሚሆነው ምንድነው ጆርናል የምናደርገው የሚለው ሲሆን እሱንም በአሁኑ ርዕስ እናየዋለን ማለት ነው። አንድ ትሬደር ሁሉንም የተሰማውን ኢሞሽን፣ ስትራቴጂው ምንድነው ትሬድ ያደረገው፣ ለምንድነው ትሬድ ያደረገው፣ ከትሬድ ከማድረጉ በፊት ምን አደረገ፣ ትሬድ እያደረገስ ምን አደረገ፣ ትሬድ ካደረገ በኋላስ ምን አደረገ፣ ሁሉንም ነገር መጻፍ አለበት ብያቸዋለሁ። ትሬዲንግ ጆርናል ስትይዙ እንደየራሳችሁ ነው የምትይዙት። እንደ ማንኛውም ሰው አይደለም። መኖር ያለባቸው ነገሮች መኖር አለባቸው። ከዛ ውጭ ግን ለእናንተ ደግሞ ለእኔ ያስፈልገኛል የምትሉትን የምትጽፉበት ሊሆን ይችላል። የመጀመሪያው ጆርናላችሁ ላይ ሊኖር የሚገባው ነገር ዴት ኤንድ ታይም ሲሆን እዚህ ጋር ዴት ስንል ቀንን የሚጨምራል። ምክንያቱም ቀኑ ውጤቱን ሊቀይረው ስለሚችል አንዳንድ ሰው ሰኞ ሊመቱ ይችላል፣ የአንዳንድ ሰው ማክሰኞ ሊመቸው ስለሚችል ስለዚህ ይህን ነገር በሙሉ ይጻፋል ማለት ነው። ሁለተኛው ደግሞ ትሬድ ኢንስትሩመንት ነው። ብዙ ሰዎች የተለያዩ ፔር ትሬድ ሊያደርጉ ይችላሉ። አንድ ሰው አንድ ፔር፣ ሁለት ፔር፣ ሶስት ፔር ትሬድ ሊያደርግ ይችላል። በአክሴስ ስታደርጉ የተለያዩ ፔር በአክሴስ ስታደርጉ ይችላላችሁ። ሰሞኑን ጥሩ ነው ስለተባለ አይ ቲንክ እንደማትወስዱ አስባለሁ። ስለዚህ ፔሮችን ጥሩና መጥፎ ናቸው የሚለውን ለማወቅ ጆርናል ማድረግ አለባችሁ። ከዛ በኋላ ጆርናል ካዘባችሁ በኋላ ከሆነ ጊዜ በኋላ ከአንድ ወር ከሁለት ወር በኋላ ሪዛልቱን አናላይዝ ታደርጉታላችሁ። አናላይዝ እንዴት ነው የሚደረገው የሚለውን በኋላ ላይ እናያለን ማለት ነው። ያንን ካደርጋችሁ በኋላ እዛ ላይ ያለውን ሪዛልት ትይዛላችሁ ማለት ነው። ለእኔ ጥሩ ፔሪዮድ ነው የሚለውን ትለያላችሁ ማለት ነው ጆርናል ካደርጋችሁ በኋላ። ከዛ በመቀጠል ደግሞ ዳይሬክሽን ኦፍ ዘ ትሬድ ሲሆን ባይ ነው ወይ ያልኩት ሴል ነው ወይ ያልኩት የሚለው ነገር ማለት ነው። ስለዚህ ብዙ ጊዜ የእናንተ ዊን ሴል ነው ወይ ባይ ነው ወይ የሚለውን በቀላሉ መለየት ትችላላችሁ ማለት ነው። ከዛ ውጭ ደግሞ ይህን ፖዚሽን ምንድን ነው የገባሁት የሚለውን ነገር ለማየት ይረዳቸዋል ማለት ነው። አራተኛው ደግሞ ምን ያህል ሪስክ እንደምታደርጉ ነው። ሪስክ ቁጥጥር እንዴት ነው? እንደ አጠቃላይ ከሪስክ ማኔጅመንት ጋር የተያያዘ ነገሮች በሙሉ መጻፍ አለባችሁ ማለት ነው። ከዛ በመቀጠል ደግሞ ሪስክ ቱ ሪዋርድ ሬሾ ነው። ፊክስድ ከሆነ ያው ፊክስዱን ይጻፋል። ፊክስድ ካልሆነ ደግሞ ያው ጀስት የሰጠንን ያክል እንጽፈዋለን ማለት ነው። ሌላኛው ደግሞ ትሬድ ሪዛልት ነው። ዊን ነው ወይስ ሉዝ ነው? ፓርሻል ነው የወሰድኩት ወይ ምን ያክል ፓርሻል ወሰድኩ? ፓርሻል ባንወስድ ምን ያክል እናገኝ ነበር? እዛት ቴክ ፕሮፊት ጋር ባንወጣ ኖሮ ምን ያክል እናገኝ ነበር? ኤቭሪቲንግ ያመጣነውን ሪዛልት ትጽፋላችሁ ማለት ነው። ከዛ በመቀጠል ደግሞ ትሬዲንግ ሴታፓችሁ ምን ይመስል ነበር የሚለውን ነገር ሊንኩንም ሊሆን ይችላል ፎቶን
ሊሆን ይችላል ታስቀምጧላችሁ ማለት ነው። ከዛ በኋላ ትሬዲንግ ሴታፓችሁ አሪፍ ነው ወይስ አይደለም፣ ምን አይታችሁ ነው የገባችሁት? እዛ ላይ ትሬዲንግ ላይ ኮመንት መጻፍ ትችላላችሁ። ከዛ ለእኔ ሲምፕል ሆይ የምትሉትን ሊንኩን ኮፒ አድርጋችሁ ጆርናል የምታደርጉበት ላይ ማስቀመጥ ትችላላችሁ ማለት ነው። ሌላኛው ደግሞ ትሬድ ማኔጅመንታችሁ ምን ይመስላል የሚለው ነገር ነው። ትሬዳችሁ እንዴት ማኔጅ አረጋችሁት? ስቶፕ ሎዛችሁን ወደ ብሬክፍን አምጥታችሁ ከሆነ እንዴት አመጣችሁት? ሳይኮሎጂያችሁ እንዴት ነበር? ኤቭሪቲንግ ትሬዳችሁ ስትቆጣጠሩ ያለውን ነገር በሙሉ ትጽፋላችሁ ማለት ነው። ከስቶፕ ሎዝ ከፖዚሽን ሳይዚንግ ኤቭሪቲንግ ትሬድ ማኔጅ ለማድረግ የተጠቀማችሁት ነገር በሙሉ መጻፍ አለባችሁ ማለት ነው። 9ኛው ደግሞ ኢቨንት ያስፈልጋሉ። ኢቨንት ምንድን ናቸው? ኢኮኖሚካል ኢቨንት ኒውስ ነበረ ወይ? ኒውስ ነበረ፣ እኔ ኒውስ ትሬድ አደርጋለሁ ወይ የሚለው ነገር ትይዛላችሁ። ከዛ ውጭ ደግሞ ሆሊዴይ ነበረ ወይ? ምን ሆሊዴይ ነው? የዩኤስዲ ነው ወይ ወይስ የካናዳ ነው ወይስ የጂጂፒ ነው ወይ የየትኛው ከረንሲ ነው የሚሉን ትይዛላችሁ ማለት ነው። ሌላኛው ደግሞ ሳይኮሎጂያችሁ ነው። ከነዚህ ቴክኒካል ከሆኑ ነገሮች በተጨማሪ ወደ ራሳችሁ ስትመጡ ደግሞ ማንነታችሁ ነው። ማንነታችሁ ምን ሊመስል እንደሚችል ማወቅ ይኖርባችኋል። ስለዚህ ያን ነገር ጆርናል ታደርጋላችሁ ማለት ነው። ኢሞሽኔ እንዴት ነበር? ምን አይነት ነገር አጋጥሞኛል? እንዴት ኢሞሽኔን ተቆጣጠርኩት? ካሸነፈኝስ ደግሞ ለምን አሸነፈኝ? እንዴት ላስተካክል የሚለውን ነገር ታስቀምጣላችሁ ማለት ነው። ሌላኛው ደግሞ ሪቪው ኩዌሽን ሊኖራችሁ ይገባል። የኔ ሪቪው ኩዌሽን ብዙ ጊዜ ወረቀት ላይ ነው የሚሆነው። ጀስት እኔ በአሁኑ ሰዓት ጆርናል የማደርግበት ቦታ ኖሽን ላይ ነው ጆርናል የማደርገው። እናንተ የፈለጋችሁት ላይ ማድረግ ትችላላችሁ። ኤክሴል ላይ፣ ኖሽን ላይ ብዙ አይነት አማራጮች አሉ። እናንተ መርጣችሁ ጆርናል ማድረጊያ ቦታ ማድረግ ትችላላችሁ። የመጨረሻው ደግሞ ኖት ነው። ምን አይነት ነገሮችን ነበር ተጨማሪ መጻፍ የምትፈልጓቸው ካለ ትጽፋላችሁ። ስለዚህ እነዚህ ነገሮች ትሬዲንግ ጆርናላችሁ ላይ ሊኖር ይገባል ብዬ የማስባቸው ነገሮች ናቸው። የፈለጋችሁትን መርጣችሁ ጆርናል ማድረግ ትችላላችሁ። የፈለጋችሁትን መርጣችሁ ጆርናል ማድረግ ትችላላችሁ። እንደምትፈልጉት አድርጋችሁ ትሬዲንግ ጆርናል ማድረግ ትችላላችሁ ማለት ነው። የዛሬው ትምህርታችን ይህን ይመስል ነበር። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ላይክ ኤንድ ሰብስክራይብ ያደረጋችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ ብያለሁ።